በሳይቤሪያ ሰፊ ሜዳዎች ላይ ሰማዩና ምድር የሚገናኙበት የነጭ በረዶ ባህር አለ። እዚያ ስፍራ ነፋሱ እንደ ራብ አውሬ ይጮኻል። ቅዝቃዜውም የአጥንትን ቅልጥም የሚያለመልም ሳይሆን የሚሰብር ነው። በዚያ ጽኑ ቅዝቃዜ ውስጥ ከዛሬ 48500 ዓመታት በፊት ምድር ገና ወጣት በነበረችበት ግዙፎቹ ማማዎች ከአናታቸው በረዶን ይዘው በነገሱበት ዘመን አንድ ረቂቅና ምስጢራዊ ፍጥረት እንቅልፍ ወሰደው። ይህ ፍጥረት እንደ ዛሬዎቹ ሕይወት ያላቸው ነገሮች በሳንባ አይተነፍስም፣ በልቡም ደም አይረጭም። ነገር ግን በበረዶ ጽኑ እቅፍ ውስጥ ሆኖ ጊዜና ሞትን ተቋቁሞ ተኝቷል። የቆየ ነገር አይታመንም ይላሉ አባቶች። ይህ የጥንቱ ቫይረስ ለዘመናት የታፈነው በክፋት ውስጥ ሳይሆን በበረዶ ኃይል ነበር። በረዶ እንደ ጽኑ ግንብ ሆኖ እንደ ድንጋይ መቃብር አጥብቆ ይዞት ኖረ። በዚያ ጥልቀት ውስጥ ጨለማው ጽኑ ነው፣ ጸጥታውም ያስፈራል። የተኛን አንበሳ ይቀስቅሱት የሚለውን ተረት የሰማ የለም መሰል። የሰው ልጅ በፈጠረው የዓለም ሙቀትና ግዴለሽነት ያ ጽኑ የበረዶ ግንብ ዛሬ ልክ እንደ ሰም መቅለጥ ጀመረ። የፀሐይ ጨረር በረዶን በበላ ቁጥር መሬቱ ተገለጠ። ያለ ሺህ ዓመታት አሸልቦ የነበረ የዞምቢ ቫይረስ ድንገት አይኑን ገለጠ። በረዶ ሲቀልጥ የሚፈሰው ውሃ ብቻ አይደለም፣ ለካስ ለዘመናት ተቀብሮ የነበረ መርዝም ጭምር ነው። የቀበሩት ይወጣል፣ የዘሩት ይበቅላል እንደሚባለው ያኔ በጥንት ዘመን በቅዝቃዜ የታፈነ አደጋ ዛሬ በሰዎች ድርጊት መንገዱ ተከፍቶለት ከረጅም እንቅልፍ ነቅቷል። ሳይንቲስቶቹ ጥልቁን መሬት ቆፍረው ሲመረምሩ ያገኙት ነፍስ አልባ የሚመስል ረቂቅ ፍጥረት ከቤተ ሙከራ ዘንድ ተወስዶ ትንሽ ሲሞቀው ዳግም ሕይወት ዘርቶ ሲያቀራራ ተመለከቱት። ገና ትናንት የተኛ የመሰል ጉልበቱ አልደከመም፣ ሌሎችን የመበከል ኃይሉም አላለም። ይህ የጥንቱ አሸላቢ ዓለማችን አዲስ ደግሞም በጣም አሮጌ እንግዳ ነው። የማያውቁት እንግዳ መቀመጫን ይነሳል እንዲሉ ይህ ቫይረስ ለዛሬው ዓለምና ለሰው ልጆች ደም ፈጽሞ እንግዳ ነው። እሱ በረዶ ውስጥ ተኝቶ ሳለ ዓለም ብዙ ጊዜ ተለውጣለች፣ ብዙ ትውልዶች አልፈዋል። እሱ ግን በዚያ በጥንታዊ ማንነቱ፣ በዛ በኃይለኛ ቁጣው ዛሬ ደጃፋችን ላይ ቆሟል። ያ የቀዘቀዘው ዓለም ሚስጥር ሲገለጥ በረዶ በጉያ ደብቆ የነበረው የሞት ዜማ ዛሬ እንደገና ማዜም ጀመረ። የታሪኩ የመጀመሪያ ክፍል ነው። በረዶ ተናደ፣ አሸላቢውም ነቃ። የጥንቱ ዓለም ለዛሬው ዓለም ያልተጠበቀ ስጦታን ይዞ ብቅ አለ። የ48500 ዓመታት በኋላ የመጣ የዞምቢው ተረክ ነው። አብራችሁን ቆዩ። ትደመማላችሁ፣ ትደነቃላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አይዘንጉ። ሼር በማድረግ ለሌሎቹ ተደራሽ ያድርጉልን። ሳይንቲስቶች በነጭ ጋውን ተሸፍነው በአግሉ መነጽራቸው ወደዚያ ጥንታዊ ዓለም ሲያዩ ያገኙት ነገር ቢኖር ተራ አፈርና በረዶ አልነበረም። ይልቁንም በሞትና በሕይወት መካከል ያለ ትርጉሙ የማይታወቅ ታላቅ እንቆቅልሽ እንጂ። ያ ለ48500 ዓመታት በበረዶ ሳጥን ውስጥ ታሽጎ የቆየ ቫይረስ ወደ ቤተ ሙከራ ሙቀት ሲገባ ልክ እንደ ተጠማ ተክል ድንገት ነፍስ ዘራ። ጠፊው ቢጠፋ አጥፊው አይጠፋ እንዲሉ ቫይረሱን ያስተናገዱ የጥንት ፍጥረታት አልቀው አፈር ቢሆንም አጥፊ ቫይረስ ግን እድሜን አሸንፎ ዛሬም በጉልበት ቆሟል። ይህ አስገራሚ ፍጥረት ለሳይንቲስቶቹ ትልቅ ግራ መጋባት ፈጠረባቸው። እንዴት ሺህ ዓመታት አልፎ ሳይበሰብስ ቀረ? እንዴት ያ ሁሉ ዘመን ሳይደክም ቆየ? ከባለቤቱ ያወቀ ቡዳ ነው እንደሚባለው እኛ ለምን በሚገባ ያወቅናት ቢመስለንም ተፈጥሮ ግን ከእውቀታችን በላይ የሆነ ረቂቅ ጥበብ በጉያዋ ደብቃለች። በቤተ ሙከራ ውስጥ ያ ረቂቅ ቫይረስ ሌላ ህዋስ ሲያገኝ እንደ ተራባ አውሬ ሲከታተልና ሲወር የታየው ምስል ተመልካቹ ድንቅም ፍርሃትንም የሚጭር ነበረ። የማይነቅዝ እንጀት፣ የማይሞት ትውልድ የለም የሚለው የሰው ልጅ ብሂል በዚህ ቫይረስ ፊት የፈረሰ ይመስላል። እሱ በበረዶ ውስጥ ተኝቶ ሳለ በምድር ላይ ስንት ግዛቶች ፈረሱ፣ ስንት ታላላቅ ከተሞች ወደ አመድነት ተቀየሩ። እሱ ግን ያኔ በነበረበት ወጣትነቱና ኃይሉ ዛሬም እንደ አዲስ ተገኝቷል። ሳይንቲስቶቹ ይህንን ሲመለከቱ ዞምቢ ያሉት፣ ምክንያቱም መቃብርን ጥሶ እንደወጣ ሞት ህይወት ባይኖረውም ሕያው ሆኖ መንቀሳቀስ ይችላልና። ይህ የሞትና የህይወት እንቆቅልሽ በውስጡ አንድ ትልቅ መርዶ ይዟል። የማያውቁት እንግዳ መቀመጫን ይነሳል እንዲሉ ይህ ቫይረስ ለዛሬው ዓለምና ለዛሬው ትውልድ ደም ፈጽሞ አዲስ ነው። ሰውነታችን የማያውቀው የበሽታ መከላከያ ጋሻችን የማይለየው ጠላት ነው። እርሱ በሞት እቅፍ ውስጥ ሆኖ ጥርሱን ሲስል፣ እኛ ግን በሕይወት ሆነን ረስተነው ነበረ። ዛሬ ግን ያ እንቆቅልሽ ተፈቶ የጥንቱ ጠላት በቤተ ሙከራው ጠረጴዛ ላይ ሆኖ ዳግም አለው እያለ ነው። ያልጠረጠረ ተመነጠረ እንዳይሆን ነገሩ። ሳይንቲስቶቹ
ይህንን ቫይረስ በጥንቃቄ መመርመር ጀምረዋል። ምክንያቱም ይህ ነጠላ ቫይረስ ብቻ ሳይሆን ወደፊት በረዶ ሲቀልጥ ሊመጡ የሚችሉ በሺዎች የሚቆጠሩ የሞት መልእክተኞች መታየም ነው። የህይወት ትርጉም ሲለወጥ፣ ሞትን ደግሞ በረዶ ውስጥ ቆይቶ ዳግም ሲነቃ ማየት የሰው ልጅ በእውቀቱ ገና ብዙ እንደሚቀረው የሚያሳይ ትልቅ ምስክር ነው። ታሪኩም እንደዚህ እያዜመ ይሄዳል። እንቆቅልሹም ከቀን ወደ ቀን ይበልጥ እየተወሳሰበ ይሄዳል። ዓለም በስልጣኔ አውራ ጎዳና ላይ እየጋለበች ሁሉን አወቅኩ፣ ሁሉን ጨበጥኩ ብላ በምትኩራራበት በዚህ ዘመን ድንገት ያልታሰበ እንግዳ ደጃፋችን ላይ ቆሟል። ይህ እንግዳ እንደ ሩቅ ዘመድ በደስታ የሚቀበሉት ማዕድ አቀርበው እንኳን ደህና መጣ የሚሉት አይደለም። ይልቁንም የማያውቁት እንግዳ መቀመጫን ይነሳል እንዲሉ ሰላማችንን ሊነሳ በቤታችንም ላይ ስጋት ሊዘራ የመጣ ጥንታዊም ጠላት ነው። የሰው ልጅ ዛሬ በረቂቅ ቴክኖሎጂ መጥቋል። በሰማይ ላይ እንደ ወፍ ይበራል። በቢሊዮን የሚቆጠሩ መረጃዎችን በሰከንድ ውስጥ ያገላብጣል። ነገር ግን የሁሉ ስልጣኔ ከ48500 ዓመታት በኋላ የመጣን አንድ ረቂቅ ቫይረስ ለመከላከል ብቁ ነውን የሚለው ጥያቄ የብዙዎቹን ልብ እያወከ ነው። ከእባብ እንቁላል እርግብ አይጠበቅም እንደሚባለው ከበረዶ ጥልቀት የወጣው ይህ የዞምቢ ቫይረስ ይዞልን የመጣው የሞት ማስጠንቀቂያ እንጂ የህይወት ብስራትም አይደለም። ይህ ቫይረስ ያልተጋበዘ እንግዳ የተባለበት ምክንያት የእኛ ሰውነትና ደም ፈጽሞ ስለማያውቀው ነው። የዛሬው ትውልድ በሽታን የሚከላከልበት ተፈጥሮ ጋሻ የተገነባው ባለፉት ጥቂት ሺህ ዓመታት በታዩ በሽታዎች ላይ ተመስርቶ ነው። ይህ ቫይረስ ግን የመጣው አያት ቅድመ አያቶቻችን ገና በዋሻ ውስጥ ይኖሩ በነበረበት ዘመን ነው። ሳይጠሩት አቤት ሳይልኩት ወዴት እንዲሉ ያለ ጥሪና ያለ ፈቃድ ከበረዶ መቃብር ወጥቶ ወደ እኛ ዓለም ዘልቆ መግባት ጀምሯል። በረዶ በቆየ ቁጥር ይህ ያልተጋበዘ እንግዳ ብቻውን እንዳልሆነ ሳይንቲስቶች ይናገራሉ። በሳይቤሪያ ጭቃና በረዶ ውስጥ ገና ያልተነኩና ያልታዩ በሺዎች የሚቆጠሩ መሰል አደጋዎች አድብተዋል። ዛሬ ያ ጥንታዊ ቫይረስ በቤተ ሙከራ ውስጥ ሲንቀሳቀስ ለዓለም እንደ መዝሙር በሚያዜመው ድምፅ ማስጠንቀቂያውን እየላከ ነው። ከሞኝ ደጃፍ ሞፈር ይቆረጣል እንዳይሆንብን ይህ እንግዳ ወደ ሰው ልጅ ሳይሻገር በዛ በሳይንስ አጥር ውስጥ እንዲገደብ ትልቅ ጥረት እየተደረገ ነው። ሆኖም ግን የማያውቁት ሀገር አይናፍቅም ቢባልም የእኛው ግን ሳናውቀውና ሳይናፍቀን በደጃፋችን የቆመ የነገውን ሰላማችን የሚፈታተን የዘመናት እንቆቅልሽ ሆኗል። ታሪኩን ክር ይዘን እንቀጥል። እንግዳው ግን እስካሁን አልሄደም። ተፈጥሮ ልክ እንደ ታጋሽ እናት ናት። ብንንከባከባት በበረከቷ ታጠግበናለች፣ ብናሳርፋት በጸጥታው ትጋረደናለች። ነገር ግን ክብሯ ሲገፈፍና የሺህ ዓመታት ሚዛኗ ሲናጋ እንደ ጨካኝ ዳኛ በረቂቅ መንገድ ትፋረደናለች። ሰው በገዛ እጁ ጉድጓዱን ይቆፍራል እንደሚባለው በጭስና በሙቀት ምድርን ስናውካት እርሷን በበረዶ ጓዳ የሸሸገችውና ያልጠረጠረ ተመነጠረ የሚያሰኘውን የጥንታዊ መርዝ ልትረጭብን ትገደዳለች። የ48500 አሸላቢ ቫይረስ መነሳት እንዲያው በድንገት የመጣ ሳይሆን ተፈጥሮ ለሰው ልጅ በዝምታ የምታስተላልፈው ታላቅ ማስጠንቀቂያም ይመስላል። በረዶ እንደ ሰም እየቀለጠ በሄደ ቁጥር ምድር ለዘመናት በሰላም የደበቀችውን ቁስልና የጥንት ስጋት ገልጣ እያሳየችን ነው። የቀበሩት ይወጣል፣ የዘሩት ይበቅላል እንዲሉ እኛ በትዕቢትና በቸልተኝነት የዘራነውን የዓለም ሙቀት ዛሬ በረቂቅ ዞምቢ ቫይረስ መልክ እየተቀበልን መጥተናል። ይህ የበረዶ መቅለጥ ለአንዳንዶች የሳይንስ ግኝት ብቻ ሊመስል ይችላል። ነገር ግን ላለንበት ምድር ይህ የጭንቀት ትንፋሽ ነው። በረዶ ሲቀልጥና የሺህ ዘመን ምስጢር ሲዘረገፍ ተጠንቀቁልኝ እያለች እንደሆነ ልብ ማለት ይገባል። ሆኖም ግን በዚሁ አስፈሪ የታሪክ ገጽ ውስጥ የነገ ተስፋ የሚባል ደብዛዛ ብርሃን ይታያል። ሳይንቲስቶቹ ይህንን ጥንታዊ አውሬ ቆፍረው ያወጡት ለጥፋት ሳይሆን ለጥንቃቄ ነው። ሳይመጣ መከላከል፣ ሳይረፍድም መድረስ ብልሃት መሆኑን ስለተረዱ ያ የጥንት ስጋት ነገ በድንገት ቢመጣ እንዴት እንደምንጋፈጠው ዛሬውኑ በእውቀት መጋለብ ጀምረዋል። ይህ የሰው ልጅ የጥናትና የምርምር ጋሻ ደግሞ ካልተጠበቀ ጥፋት ሊጠብቀን የሚችል ዋሻችን ነው። የ48500 ዓመት አሸላቢ መንቃት ለሁላችንም ትልቅ የቤት ስራ ጥሎብን አልፏል። ከብል ይማራሉ፣ ከሞኝ ይሳለቃሉ እንዲሉ እኛም ከተፈጥሮ ሚዛን መዛባት ጋር ተያይዞ የሚመጡብን አደጋዎች ዛሬውኑ በተፈጥሮ ፍቅር ልንጋፈጣቸው ይገባል። የቀሰቀስነው ጥንታዊ ቫይረስ ብቻ ሳይሆን የገዛ ሕሊናችንን ጭምር መሆን አለበት። ምድራችን ካከበርንና በረዶ በቦታው ከጸና እነዚህ ያልተጋበዙ እንግዶች እዚያው በሰላም ዘላለማዊ እንቅልፋቸውን ይቀጥላሉ። ታሪኩ መጽሐፍ እዚህ ላይ ቢዘጋም የሰው ልጅ ከጥንቱ አሸላቢ ጋር ያለው የጥንቃቄ ፍልሚያ ነገም ይቀጥላል። እኔ ዜና መዋዕል አቅራቢ ነኝ።
ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያድርጉ፣ ላይክ፣ ኮሜንት መስጠት አይዘንጉ። ከሚቀጥለው አዲስ ፕሮግራም እስክንገናኝ ድረስ ሰላም ለእናንተ፣ ሰላም ለሀገራችን። ቻው።